የቅርቡ የሆነ ግን በቅርቡ ያላዩትን ሰው ድንገት መንገድ ላይ አገኙት። አውሮፓ መግባቱን ነገሩት። በደስታ አቅፈውት የሚኖርበትን አገር መገመት ጀመሩ። እንግሊዝ፣ ፈረንሳይ፣ ጀርመን ይላል ብለው ሲጠብቁ ስሎቬኒያ ነው የምኖረው አሉት። ሳይዋሹ ይንገሩኝ፣ ምን ተሰማዎት? ወገቤን እንዳይሉኝ። ሰውም አይደለን፣ አንዳንዴ መጻሕፍትን በሽፋናቸው እንዳኛለን። ሲጀመር ስሎቬኒያን እስከነመፈጠሯም ላናውቃት፣ ሲቀጥል አውሮፓ ውስጥ መገኘቷ ላይመጣልን፣ ሲሰልስ ከስሎቫኪያ ጋር ሊምታቱብን ይችላሉ። በእርግጥ መጽናኛ አለን። ግራ አጋቢ ቢሆንም ይህችን የመሰለች ውብ አገር የበዛ የጉዞ ልምድ ያላቸው ሰዎች ሳይቀሩ በደንብ አያውቋትም። ያወቋት ዕለት ግን ሳያውቋት የቆዩበትን ጊዜ መራገም ይጀምራሉ። ፍቅር የሆነች አገር ናት። ስምን መልአክ ያወጣዋል እንል የለ፣ የምር ሳይሆን አይቀርም። ዓለማችን ላይ በስሟ መሃል ላቭ ወይም ፍቅር የሚል ቃል ያላት ብቸኛዋ አገር ናት። ዜጎቿም እንደ ሀገራቸው ቆንጆ ናቸው። ሜላኒያ ትራምፕን አወቋት? የዶናልድ ትራምፕ ባለቤት ስሎቫኒያዊት ናት። የሀገሪቱ ስም አልያዝ ቢሎት ብዙም እንዳይገረሙ፣ ዋና ከተማቸውም እንደዚያው ናት። ሲጠራ ካልሆነ ተጽፎ ሲያዩት ግራ የሚያጋባ ስም ነው ያላት። እስኪ ይህንን ያንብቡት። ማን አሏት? ሉብሊያናን የምትባለው። የቆንጅዬ ሴት ስም ቢመስልም አጻጻፉ አያምርም። ሉብሊያና በስሎቫኒያኛ ተወዳጅ የሚል ትርጉም አለው። እንዲህ ነው እንግዲህ እንደ አገራችን ቦንዳ ጥቅሉ እስኪፈታ ስሎቫኒያን ውስጧን መገመት አይቻልም። በአውሮፓ ኅብረት ስር ከሚገኙ ትንሽ ዕድሜ ካላቸው አገራት አንዷ ናት። ገና 34 ዓመቷ ነው። ኢትዮጵያና ኤርትራ በተለያዩበት እንደ አውሮፓውያን አቆጣጠር በ1991 ስሎቫኒያም ከእናት አገር ዩጎዝላቪያ ጋር የፍቺ ወረቀቷን ለመቅደድ እየዳዳት ነበር። ግን ዩጎዝላቪያ አልፈቀደችላትም። እናም ለ10 ቀናት ተጣሉ። ተዋጉ ያላልናቸው ሞት የተመዘገበበት ቢሆንም የተራዘመም የከፋ መልክም ስላልነበረው ነው። ጸባቸው በጀመረ በ11ኛው ቀን በአውሮፓ ኅብረት አሸማጋይነት የዩጎዝላቪያ ጦር ከስሎቫኪያ ወጣ። እናም ዲፋክቶ አገር ሆነች። ማለት ነፃ ሆና ራሷን የምታስተዳድር ነገር ግን በዓለም አቀፍ ደረጃ የሀገርነት ዕውቅና ያልተሰጣት እንደማለት ነው። ይህ ግን ብዙም አልቆየም። ግጭቱን ያሸማገለው የአውሮፓ ኅብረት የመጀመሪያውን የሀገርነት ዕውቅና ሰጣት። አሜሪካ ተከተለች። ስሎቫኒያ ትንሽዬ አገር ናት። 20,000 ስኩዌር ኪሎ ሜትር ስፋትና 2.1 ሚሊዮን ዜጎች ብቻ ያሏት። ጣሊያን፣ ኦስትሪያ፣ ሃንጋሪና ክሮሺያ ያዋስኗታል። መጠኗ ቢያንስም ሰላሟ የበዛ ነው። ተደራጅቶ በመዝረፍ ማጅራት በመምታት ቤት በመስበርና ኪስ በማውለቅ የሚተዳደሩ ዜጎች የሏትም። አውሮፓ ውስጥ ብትገኝም በቱሪስቶች አትጨናነቅም። ሀብታም ብትሆንም በኑሮ ውድነት ማዕበል አልተመታችም። ከምንም በላይ ግን ጫፍ የወጣ ሀብታም፣ በጣም የተቸገረ ድሃም የላትም። ጎዳና ተዳዳሪም ሆነ በልመና የሚተዳደር ሰው መንገድ ላይ ማየት የተለመደ አይደለም። ፍትሐዊ የሀብት ክፍፍል ካላቸው የዓለማችን አገራት ሁለተኛ ደረጃ ላይ ትቀመጣለች። ስሎቫኒያ ዘመናዊት ብትሆንም የተፈጥሮ ልብሷን ግን አላወለቀችም። ነዋሪነቶ በአውሮፓ በባህሪውም የተፈጥሮ አድናቂ ከሆኑ ቀላል ነውና ስለ ውበቷ በአካል መጥተው መመስከር ይችላሉ። እስከዛ ግን በቪዲዮ እናስጎምጆት። ጉዞ ጀምረናል። ከዋና ከተማዋ ሉብሊያና 1 ሰዓት ከ20 ደቂቃ ተጉዘን ምን ያገኘን ይመስላችኋል? በተራራ የተከበበ ጫካ፣ በጫካ የተከበበ ሐይቅ፣ በሐይቅ የተከበበ ደሴት፣ በደሴቱ መሃል ጥንታዊት ቤተ ክርስቲያን። ይህ አኒሜሽን ፊልም አይደለም። የብሌክ ሐይቅ ይሰኛል። አረንጓዴ ነው ወይም የኤመራልድ ከለር አለው። ዙሪያውን 6 ኪሎ ሜትር የሚረዝም ውብ የእግረኛ መንገድ አለው። ተፈጥሯዊ ግርማ ሞገስ ያረበበበት 145 ሄክታር የሚሰፋ መሃል እምብርቱ ላይ የ800 ዓመታት ዕድሜ ያላትን የቅድስት ድንግል ማርያም ቤተ ክርስቲያን የያዘ ነው። የሐይቁ ውበት፣ የአካባቢው ጸጥታና የቤተ ክርስቲያን በውስጡ መገኘት ጎብኚዎችን ወደ ጥሞና የመውሰድ ተፈጥሮን እንዲያደንቁም የማስገደድ ምታታዊ ኃይል አለው። የደሴቷን ቤተ ክርስቲያን በየዓመቱ ከ400 ሺህ በላይ ሰዎች ይጎበኟታል። በተለይም አዲስ ተጋቢዎች ይወዷታል። እዚህ መጥቶ ጋብቻን መመስረት ልዩ በረከት እንዳለው ይታመናል። ሺዎች ተድረውበታል። በእርግጥ ከትዳሩም ከበረከቱም በፊት ፈተናው ይቀድማል። በተለይ ለወንዶቹ የቃል ኪዳን ቀለበቱን በሙሽሪት ጣት ላይ ከማጥለቁ በፊት አቶ ሙሽራ ሙሽሪትን ተሸክሞ የምትመለከቷቸውን 99 ደረጃዎች የመውጣት ግዴታ አለበት። ደረጃውን ወጥተው የቃል ኪዳን ፕሮግራማቸውን አድርገው ሲጨርሱ አንድ የመጨረሻ ተግባር ይከውናሉ። በቤተ ክርስቲያኗ 3 ደወሎች ይገኛሉ። አንደኛው የመልካም ምኞት ደወል ይባላል። ሙሽሪትና ሙሽራ በሕይወታቸው የግድ መሆን አለበት የሚሉትን አንድ መልካም ምኞት ተመኝተው ደውሉን ይደውላሉ። እዚህ የተመኙት ምኞት መሬት ጠብ እንደማይል ይታመናል። ይህ ለሙሽሮች ብቻ ሳይሆን እዚህ የመጣ ቱሪስት ሁሉ የሚያደርገው ዋነኛው ተግባር ነው። በዚህ ምክንያት የቤተ ክርስቲያኗ ደውል ቀኑን ሙሉ ሲጮህ ነው የሚውለው።
ብሌድ ሐይቅ ላይ ሆነው ቀና ሲሉ የብሌድን ቤተ መንግሥት ይመለከታሉ። ከ1000 ዓመታት በፊት በ11ኛው ክፍለ ዘመን የተገነባው ከሐይቁ ያለው የ100 ሜትር ከፍታ በቀላሉ እንዲታይ አድርጎታል። ቤተ መንግሥት ገብተው ሙዚየም መጎብኘት፣ አረፍ ብለውም የስሎቫኒያን ጣፋጭ ምግቦች ማጣጣም ይችላሉ። የመግቢያ ዋጋው በአንድ ሰው 18 ዩሮ ነው። ምሳዎትን ሲጨርሱም በ15ኛው ክፍለ ዘመን የነበረን የህትመት ቴክኖሎጂ ያያሉ። የዛሬ 600 ዓመት የሰው ልጅ የፈጠረው የህትመት ቴክኖሎጂ ይህንን ነበር የሚመስለው። እዚህ ከመጡ አይቀር ብዙ ቱሪስቶች የሚሰሩትን ስህተት እንዳይደግሙት የውስጥ አዋቂ መረጃ እንስጡት። አብዛኞቹ ቱሪስቶች የብሌድን ሐይቅና ቤተ መንግሥቱን ከጎበኙ በኋላ ይመለሳሉ። ነገር ግን በ30 ደቂቃ ርቀት ላይ የሚገኝ የቱሪስት ጋጋታ የሌለበት ተራራ፣ ጫካ፣ ሐይቅና እርሶ ብቻ የሚሆኑበት በምናብ ዓለም ከእውነተኛው ተፈጥሮ ጋር የሚያወጉበት ልዩ ስፍራ ይዘኖት ልንሄድ ነው። የቦሄን ሐይቅ ይባላል። ከፈለጉ በሐይቁ ዳር ተቀምጠው እግሮትን ውሃ ውስጥ ነክረው በምናብ ዓለም ጭልጥ ማለት፣ ካሻውት ውስጡ ገብቶ መዋኘት፣ የለም ካሉም ጀልባ ተከራይተው መቅዘፍ ይችላሉ። ደግሞ ሌላም አለ። ይህን በመሰለ ሸለቆ በንጹሕ ወራጅ ወንዝና በአዕዋፋት ድምፅ ተከበው የእግር ጉዞ ማድረግ ያስደስቶት ከሆነ ይኸውና ቦታው ቪንትጋር ሸለቆ ይባላል። ከብሌድ ሐይቅ በ15 ደቂቃ ርቀት ላይ ይገኛል። እርሶ ብቻ በቂ ጊዜ ይኑሮት እንጂ ስሎቬኒያ ውበት አያልቅባትም። ይሄኛው የፖስቶይና ዋሻ ይባላል። ዋሻ ሲባል በሌላው ዓለም እንደሚያውቁት በአስፈሪ ጨለማ የተከበበ ድንጋያማ ስፍራ እንዳይጠብቁ። ከ1872 ጀምሮ በሥራ ላይ ያለ 5.3 ኪሎ ሜትር የዋሻ ውስጥ የባቡር መስመር የተዘረጋለት ውብ የእግረኞች መንገድ የታነጸለት በሰው ሰራሽ ብርሃን የተንቆጠቆጠ ከ3 ሚሊዮን ዓመታት በፊት የተፈጠረ አስደናቂ ዋሻ ነው። ምን ተፈጥሮ ባይወዱ፣ ምን ዋሻ ቢያስፈራዎት፣ እዚህ ከመጡ በፍጹም ሊያመልጦት የማይገባ የሕይወት ዘመን ትዝታ የሚያተርፉበት ቦታ ነው። የዋሻው መግቢያ ጥንታዊ ቤተ መንግሥት አለው። የዓለማችን ትልቁ የዋሻ ላይ ቤተ መንግሥት በሚል በዓለም ድንቃድንቅ መዝገብ ላይ ሰፍሯል። ስሎቫኒያ ከመጡ በብዛት ከሚያዩአቸው ነገሮች አንዱ ጥንታዊ ቤተ መንግሥት ነው። ከስሎቫኒያ የማይጠገቡ ውበቶች አንዱ የአልፕስ ተራራ ነው። በምዕራብ ከፈረንሳይ ጀምሮ የምስራቅ ጫፉ ስሎቬኒያ ላይ የሚያልቀው የአልፕስ ተራራ በውስጡ ከያዛቸው ውብ ነገሮች መካከል የአልፕስ አይቤክሶች ይገኛሉ። መልካቸው፣ መጠናቸው፣ ቀንዳቸው ቁርጥ የኛዎቹን ዋሊያዎች ነው የሚመስለው። አንዳንድ ሰዎች እንደውም የኛዎቹ ዋሊያዎች ተሰርቀው ሄደው ይመስላቸዋል። ስለ ስዊዘርላንድ በሠራሁት ቪዲዮ ስር ተመሳሳይ ጥያቄ ቀርቦልኝ ያውቃል። በእርግጥ ዝርያቸው አንድ ነው። ሁለቱም አይቤክስን የሚባሉት። ልዩነቱ የኛዎቹ ዋሊያ አይቤክስ፣ እነዚህ ደግሞ የአልፕስ አይቤክስ መሆናቸው ነው። ዋሊያ አይቤክስ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ሲሆን የአልፕስ አይቤክስ ግን የአልፕስ ተራሮች በሚገኙባቸው ሀገራት ሁሉ ማለትም በፈረንሳይ፣ በስዊዘርላንድ፣ በጣሊያን፣ በጀርመንና በስሎቫኒያ ይገኛል። ፒራን የባህር ዳርቻ ከተማ ናት። ትንሿ ቬነስ ይሏታል። ከ1283 እስከ 1797 ለ500 ዓመታት የጣሊያኗ ቬነስ አካል ነበረች። በፒራን መኪና መንዳት አይቻልም፣ ምክንያት መንገዶቹ ጠባብ ናቸው። ሲቀጥል ከተማዋ ለፓርኪንግ የሚሆን ቦታ የላትም። በመሃል ከተማዋ ለሚኖሩ 4000 ነዋሪዎች 200 የመኪና ማቆሚያ ብቻ ነው ያላት። መኪና ከያዙ ከከተማ ውጭ አቁመው በሳይክል ቢመጡ ይመከራል። አሻፈረኝ ብለው መኪናውን ይዘው ከገቡ ግን በቀን 30 ዩሮ ያስከፍሎታል። በቁመቶ ምክንያት አዲስ አበባ ሆነው ናዝሬት ላይ ይዘንባሉ እይልን ተብለው ያውቃሉ። ፒራን ከመጡ ግን እንዲህ አይባሉም። ምክንያቱም ሁሉም የከተማዋ ነዋሪዎች እንኳንና የሌላ ከተማ የሌላ አገር ዝናብ ማየት ይችላሉ፣ ያውም የ3 አገራትን። አሁን ያለነው በፒራን ጥንታዊ ግንብ ላይ ነው። ከዛሬ 1400 ዓመታት በፊት በ7ኛው ክፍለ ዘመን የተገነባው። የግንቡ አናት ላይ ሆነው 3 አገራትን ያያሉ። ይሄኛውን አንድ ይበሉ፣ ያለንበት አገር ነው። ወደ ቀኝ ሲዞሩ ይህንን መሬት ይመለከታሉ። ጣሊያንን አየናት ማለት ነው። 2 አሉ። አሁን ደግሞ ወደ ግራ ይዞሩ። ይህችኛዋ ክሮሺያ ናት፣ 3ኛዋ ሀገር። ታዲያ ግንቡ ላይ ወጥተው 3ቱን አገራት ለማየት 3 ዩሮ ይከፍላሉ። አንድ አገር በ1 ዩሮ ጎበኙ ማለት ነው። ይሄኛው የፒራን እምብርቷ ነው። ታርቲኒ አደባባይ ይባላል። በመደበኛው ወራት ከመጡ ከከተማዋ ነዋሪዎች ጋር እየተጨዋወቱ፣ በሐምሌ ከመጡ ደግሞ ከቱሪስቶች ጋር እየተጋፉ የስሎቬኒያን ቡና ፉት ለማለት ትክክለኛው ቦታ ነው። ታዲያ ታርቲኒ አደባባይ ላይ ሆነው ታርቲኒ ማን ነው እንዳይሉ ይህንን ሐውልት ይመለከቱታል። ታርቲኒ ማለት እሱ ነው። ጁዤፔ ታርቲኒ፣ የቫዮሊኑ ጌታ። በፒራን ተወልዶ ያደገ
ታዋቂ የቫዮሊን ተጫዋች ሲሆን ለክብሩ አደባባይ ተሰይሞለታል። በፒራን ሰው በሀገሩ ይከበራል። ቀጥሎ የሚሰሙት ታሪክ ደግሞ ፒራንን በፍጹም እንዳይረሷት ያደርጎታል። ከታርቲኒ ቀጥሎ የከተማዋ ዝነኛ ሰው ፒተር ቦስማን ይባላል። ከታርቲኒ የሚለየው ጥቁር መሆኑ ብቻ ነው። እኛኑን የሚመስለው አፍሪካዊ ሲሆን እጁ የተባረከለት ሐኪም ነው። ተወልዶ ያደገው በምዕራብ አፍሪካዊቷ አገር ጋና ነው። እዚህ የመጣው ከ40 ዓመታት በፊት በዩጎዝላቪያ ስር በነበረው ሉብሊያና ዩኒቨርሲቲ የሕክምና ትምህርቱን ሊከታተል ነበር። እየተማረ ስሎቬኒያዊት ኮረዳ አፈቀረ። ትምህርቱን ሲጨርስ ተጋቡ። ከሚስቱ ጋር ወደ ጋና ሊሄዱ ሲዘገጃጁ ማርገዟን ነገረችው። ልጃችን እስኪወለድ ብለው ጉዟቸውን ሰረዙ። ቦስማንም ለጊዜው የሕክምና ሥራውን ጀመረ። ልጃቸው ጠንከር ሲል አሁን እንሂድ አላት። አሁንም አርግዣለሁ አለችው። ደሞ እንደገና። እናም ጉዞ ተራዘመ። አደራሽን ወጥረሽ ያዥልን ተብላን የሚመስለው። ምክንያቱም ዶክተሩ በሚስቱ የከተማዋ ነዋሪዎች ደግሞ በዶክተሩ ፍቅር ወድቀው ነበር። 3 ዓመታት ተቆጠሩ። ልጆቻቸው ጠነከሩ። አሁንስ ምን ቀረን አላት። ምንም። ወደ ጋና ለመሄድ ጓዛቸውን መሸካከፍ ጀመሩ። ይሄኔ ታካሚዎቹ ሰሙ። እባክህን አትሂድብን ሲሉ ለመኑት። አልሰማቸውም። እናም ምን ያደረጉ ይመስላችኋል? ፔቲሽን ተፈራረሙ። እኛን ለማን ጥሎን ነው ወደ ሀገሩ የሚመለሰው ሲሉ ለሚሰራበት ሆስፒታል ፔቲሽን አስገቡ። ጋናዊው ዶክተር ከዚህ በላይ ፍቅራቸውን መግፋት አልተቻለውም። ዶክተር ወደ ሆኑት አባቱ ደውሎ መቅረቴ ነው አላቸው። ተፈቀደለት። እናም ጉዞውን ሰረዘው። ሰዎቹ ግን ከሀገሩ በማስቀረት ብቻ አልተመለሱም። የአካባቢያችን አስተዳዳሪ ሁንልን አሉት። ሆነላቸው። በ2010 ደግሞ የፒራን ከተማ ከንቲባ ሁንልን አሉት። ልብ ያድርጉ። ይህ ሲሆን የከተማዋ ነዋሪዎች ቁጥር 18000፣ በከተማዋ የሚኖሩ ጥቁሮች ግን 4 ብቻ ነበሩ። ከአራቱ አንዱን ከንቲባቸው አድርገው መረጡት፣ ያውም ለምነውት። ቦስማን ሥራ የሚበዛበት የራሱ ክሊኒክ ያለው ተወዳጅ ዶክተር ነበርና ፖለቲካ ውስጥ የመግባት ፍላጎት አልነበረውም። ሆኖም በከተማዋ የነበረውን ተቀባይነት የተመለከተ አንድ ፓርቲ በከንቲባነት አስመረጠው። ለዚህ ነው ፒራን ማለት ሰው መሆን ልኩን ያገኘበት ቦታ ነው የምንለው። ማሪቦር የስሎቬኒያ ሁለተኛዋ ትልቋ ከተማ ናት። ለሁለት አቋርጧት የሚያልፈውን የድራቫ ወንዝ ተከትላን የተመሰረተችው። እዚህ ከመጡ ሩስተር ኮፊ ሳይገቡ እንዳይመለሱ። ወደ ካፌው አምርተው ኢትዮጵያዊ መሆኑን ተናግረው የኢትዮጵያን ቡና ይዘዙ። ምርጥ ከሚባሉት የቤቱ ቡናዎች የኢትዮጵያ ቡና አንዱ ነው። ከሀገሮት በብዙ ሺህ ኪሎ ሜትር ርቀት ላይ ሆነው የሀገሮትን ቡና መጠጣት ልዩ ስሜት አለው።